ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች እያስተማርን እንገኛለን። እንግዲህ በዛሬው ቪዲዮአችን አማርኛ ቃላትን ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ ማለት ነው። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው እናንተ በደንብ አድርጋችሁ እዩት። ይህንን ቪዲዮ እስከ መጨረሻው በደንብ ካያችሁት በቶሎ ይገባችኋል ማለት ነው። ማንበብ ማይችል ካለን በቶሎ ማንበብ ይችላል፣ መጻፍ ማይችል ካለን በቶሎ መጻፍ ይችላል ማለት ነው። እንግዲህ አማርኛ ቃላትን ምስረታ ስንል እንግዲህ ባለ 2፣ ባለ 3፣ ባለ 4 እንዲሁም ከዚያም በላይ ባሉ ሆሄዎች መመስረት እንችላለን ማለት ነው። እንግዲህ በዛሬው ቪዲዮአችን ያመጣሁላችሁን አንድ ባንድ አሳያችኋለሁ። ተከታተሉኝ። አመት ይላል ማለት ነው። አ ቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ አመት የሚል ቃል መስርተውልናል ማለት ነው። አመት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰመረ ይላል ማለት ነው። ሰ የሰቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። ረ የረቤተሰብ የመጀመሪያዋ ናት። እንግዲህ እዚህ ጋር ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ሰመረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወዲህ ይላል ማለት ነው። ወ የወቤተሰብ የመጀመሪያዋ ናት። ዲ የደቤተሰብ የሶስተኛዋ ናት። ህ የሀ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ወዲህ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ከባድ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ የከቤተሰብ የመጀመሪያዋ ናት። ባ የበቤተሰብ የአራተኛዋ ናት። ድ የደቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ከባድ ይላል ማለት ነው። ከባድ ይላል ማለት ነው። ቀጣይ ደግሞ ገደለ ይላል ማለት ነው። የገቤተሰብ የመጀመሪያዋ ናት። ደ የደቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የመጀመሪያዋ ናት። እንግዲህ እዚህ ላይ ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ገደለ የሚል ቃል መስርተውልናል ማለት ነው። ገደለ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ከተማ ይላል ማለት ነው። የከቤተሰብ የመጀመሪያዋ ናት። ተ የተቤተሰብ የመጀመሪያዋ ናት። ማ የመቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ከተማ የሚል ቃል መስርተውልናል ማለት ነው። ከተማ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠንካራ ይላል ማለት ነው። ጠ የጠቤተሰብ የመጀመሪያዋ ናት። ን የነቤተሰብ የስድስተኛዋ ናት። ካ የከቤተሰብ የአራተኛዋ ናት። ራ የረቤተሰብ የአራተኛዋ ናት። ስለዚህ ጠንካራ የሚል ቃል መስርተውልናል ማለት ነው። ጠንካራ ይላል ማለት ነው። ቀጣይ ደግሞ ቀላል ይላል ማለት ነው። ቀ የቀቤተሰብ የመጀመሪያዋ ናት። ላ የለቤተሰብ የአራተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቀላል የሚል ቃል መስርተውልናል ማለት ነው። ቀላል የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጨመረች ይላል ማለት ነው። ጨ የጨ ቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። ረ የረቤተሰብ የመጀመሪያዋ ናት። ች የቸ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጨመረች የሚል ቃል መስርተውልናል ማለት ነው። ጨመረች የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፈጠራ ይላል ማለት ነው። ፈ የፈቤተሰብ የመጀመሪያዋ ናት። ጠ የጠቤተሰብ የመጀመሪያዋ ናት። ራ የረቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ፈጠራ የሚል ቃል መስርተውልናል ማለት ነው። ፈጠራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ገለጻ ይላል ማለት ነው። የገቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የመጀመሪያዋ ናት። ጻ የጸቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ገለጻ የሚል ቃል መስርተውልናል ማለት ነው። ገለጻ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መረጃ ይላል ማለት ነው። መ የመቤተሰብ የመጀመሪያዋ ናት። ረ የረቤተሰብ የመጀመሪያዋ ናት። ጃ የጀ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ መረጃ የሚል ቃል መስርተውልናል ማለት ነው። መረጃ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ
አሰራር አሰራር ይላል ማለት ነው። አይ አ ቤተሰብ የመጀመሪያዋ ናት። ሰ የሰ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ አሰራር የሚል ቃል መስርተውልናል ማለት ነው። አሰራር ይላል ማለት ነው። ቀጣይ ደግሞ ወራት ወራት ይላል ማለት ነው። ወ የወ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ወራት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፖለቲካ ፖለቲካ ይላል ማለት ነው። ፖ የፐ ቤተሰብ የሰባተኛዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ቲ የተ ቤተሰብ የሶስተኛዋ ናት። ካ የከ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ፖለቲካ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ነጥብ ነጥብ ይላል ማለት ነው። ነ የነ ቤተሰብ የመጀመሪያዋ ናት። ጥ የጠ ቤተሰብ የስድስተኛዋ ናት። ብ የበ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ነጥብ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አለም አለም ይላል ማለት ነው። አይ አ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ስለዚህ አለም የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ተቃዋሚ ተቃዋሚ ይላል ማለት ነው። ተ የተ ቤተሰብ የመጀመሪያዋ ናት። ቃ የቀ ቤተሰብ የአራተኛዋ ናት። ዋ የወ ቤተሰብ የአራተኛዋ ናት። ሚ የመ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ተቃዋሚ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠቃሚ ጠቃሚ ይላል ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ቃ የቀ ቤተሰብ የአራተኛዋ ናት። ሚ የመ ቤተሰብ የሶስተኛዋ ናት። ስለዚህ ጠቃሚ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መጸለይ መጸለይ ይላል ማለት ነው። መ የመ ቤተሰብ የመጀመሪያዋ ናት። ጸ የጸ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ይ የየ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ መጸለይ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፓፓያ ፓፓያ ይላል ማለት ነው። ፓ የፐ ቤተሰብ የአራተኛዋ ናት። ፓ የፐ ቤተሰብ የአራተኛዋ ናት። ያ የቤተሰብ የአራተኛዋ ናት። ስለዚህ ሁሎችም የአራተኛ ድምጾች ናቸው ማለት ነው። ስለዚህ ፓፓያ ይላል ማለት ነው። ቀጣይ ደግሞ ጸጋ ጸጋ ይላል ማለት ነው። ጸ የጸ ቤተሰብ የመጀመሪያዋ ናት። ጋ የገ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጸጋ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መከረ መከረ ይላል ማለት ነው። መ የመ ቤተሰብ የመጀመሪያዋ ናት። ከ የከ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የመጀመሪያዋ ናት። ስለዚህ መከረ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ምንድናቸው? ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ቀጣይ ደግሞ ደስታ ደስታ ይላል ማለት ነው። ደ የደ ቤተሰብ የመጀመሪያዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ደስታ ይላል ማለት ነው። እንግዲህ በዛሬ ቪዲዮአችን እንዳጠቃላይ እነዚህን የመሰሉ ቃላቶች መስርተን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።